ዓለም የፈራችው ሮም መድረስ ያቃታት ፋርስም እንኳን አይኖቿን የሸፈነችበት የአስከፊ ዘመን በየመን አሸዋ ላይ የፈሰሰው የንጹሃን ደም ወደ ሰማይ እየጮኸ ነበር። ዙኑዋስ የተባለው ጨካኝ ንጉስ ክርስቶስን ካዱ እያለ እናቶችን በሳት ጉድጓድ ውስጥ ሲያቃጥል፣ አንድ ሰው ግን ከአክሱም ተነሳ። ይህ ሰው ዝምታው ከነጎድጓድ ቁጣው ደግሞ ከሚባል እሳት የሚበልጥ ነበር። አጼ ካሌብ። ዛሬ በታሪክ መዝገብ የተቀበሩትን እውነታዎች እናወጣለን። ዙኑዋስ ተራ ንጉስ አልነበረም። እርሱ በእምነት ጥላቻ የሰከረ አውሬ እንጂ። በናግራም ምድር 4000 ክርስቲያኖችን ሰብስቦ ዛሬ መቃብራችሁ እዚህ እሳት ውስጥ ነው አላቸው። ሕፃናት በእሳት ሲቃጠሉ፣ አየሩ በቃጠሎ ጠረን ሲታወድ፣ ይህ ዜና በአክሱም ቤተ መንግስት ደረሰ። የካሌብ ዙፋን ተንቀጠቀጠ። ንጉሱ ተነሳ። የፈሰሰው ደም የኔ ነው፣ የቆሰሉት እናቶች የኔ ናቸው ብሎ በቁጣ ጮኸ። ንጉሱ 120,000 ሰራዊት አዘጋጀ። ነገር ግን ጦርነቱ ከመጀመሩ በፊት ወደ ቅዱስ ጴንጤሌዎን ሄደ። በዚያም አንድ ምስጢራዊ ቃል ገባ። ጌታዬ ሆይ ይህን ጠላት በእጄ ከጣልክልኝ የዓለምን ንግስና፣ ይህን ዘውድና ይህን ክብር አሽቀንጥሬ እጥላለሁ አለ። ይህ ቃል ለንጉስ ከባድ ነበር። ዓለምን ድል አድርጎ ራሱን ድል ለማድረግ የገባው ውል። 70 መርከቦች ባህሩን ሞሉት። ግን ዙኑዋስ በባህር ዳርቻው ላይ በሺዎች የሚቆጠሩ መርዘኛ ቀስት ወርዋሪዎችን አሰልፏል። መርከቦቹ ዳርቻ ሳይደርሱ ቀስት እንደ ዝናብ ወረደባቸው። መርከቦቹም ተሰባበሩ። ባህሩም በደም ቀላ። ካሌብ ግን ወደ ኋላ አላለም። በፈረሱ ላይ ሆኖ ወደ ባህሩ ውስጥ ዘለለ። ለሰራዊቱ የአንበሳውን ድምፅ አሰማ። ፍልሚያው አሁን ተጀምሯል። በመጨረሻም ሁለቱ ነገስታት ፊት ለፊት ተገናኙ። ዙኑዋስ በክፋት ተሞልቶ ሰይፉን መዘዘ። ካሌብ ቆስሏል። መርከቦቹን እየሰጠሙ ነበር። በዚህ ሰዓት ነው ያ ያልተጠበቀ ተአምር የሆነው። ዙኑዋስ ምን አየ? ካሌብስ እንዴት ተረፈ? የሚለውን በቀጣይ ክፍል እናየዋለን። አመሰግናለሁ።